ልፈትንሽ ብዬ ነው ና ይላል አረልቀቀ ይበላት ሰላም ሰላም ውድ ፋሚሊ እንዴት አላችሁ? እግዚአብሔር ይመስገን። ዛሬ ደግሞ ለየት ባሉ ቪዲዮዎች ከተፍ ብያለሁ። አሪፍ ቪዲዮዎችን ይዤ መጥቻለሁ። ትወዱታላችሁ ብዬ አስባለሁ። እንግዲህ እናንተ ደግሞ የወደዳችሁት ላይክ ከዛ ሰብስክራይብ ምናምን እንድታረጉልኝ አስተያየታችሁን ደግሞ በኮሜንት እንድታሳውቁኝ በአክብሮት ጠይቃለሁ። ይቺ ነገር ደግሞ አለች። ይቺ እንደዚህ ደውሉ ስልክህን ግን ብታስቀምጩ እንደውልሽ ነበር። ጋይስ ሰብስክራይብ ላይክ እያደረጋችሁ ሌትስ ጎ። ሌላም ቪዲዮዎች ይኖሩኛል። ዛሬ በዚህ በጣም አሪፍ ቪዲዮዎች ነው ይዤ የመጣሁት። ቪዲዮን እስከመጨረሻው ትወዱታላችሁ ብዬ አስባለሁ። ላይክ ከዛ ውጭ ደግሞ ላይክ ስታረጉት ሜቢ እንትኑ ቪዲዮውን ፑሽ ማድረግ ይችላል ማለት ነው። እናንተ ላይክ መውደዳችሁን ሲያዩ ለሌላ ሰው ፑሽ ያደርገዋል። መለይ ይፈልጋል። ለምን አጣሽ? ከኔ ሁሉ ነገር ሰጠው። ከኔ ተሳለ ወሸብሽብኝ የታለስ ትሪው ከሱ ጋር ወሸብሽብኝ ይሳገኘሽ መስያ እሱ ጓደኛዬ ነው። እሺ ልፈትንሽ ብዬ ነው ና እንሂዳለን። አረልቀቀ ይበላት ወረዘ ጭንቁ ይበዘለ አልቅስ አልቅስ ብሎታል። ይደም ጓደኛዬ ነው። አንዳንዴ እንደዚህ አይነት ብዙ ቪዲዮዎች ያልተለቀቁ ይኖራሉ እንጂ ያጋጥማል። እንደዚህ ባይዘው ምንድነው እንሸውዳቱ ምናምን ተባብሎ እንግዲህ ለእንትን ነው። ከዛ ጥፋ አለበት ማለት ይሄ በጣም ሼም ነው። አይደረግም። ሰብስክራይብ እንዳይረሳ፣ ላይክ ፕሊዝ ምናምን። እናንተን ማስደሰት ላልችል በትንሹ ላስደስታችሁ እችላለሁ፣ ላላስደስታችሁም እችላለሁ። ግን ሰብስክራይብ ወደፊት ላስደስታችሁ ስለምችል ሰብስክራይብ አድርጉኝ ማለት። ሰላም እንዴት ናችሁ? ኦኬ ፍቅረኛ ማቾች ናቸው? ያማን አንመስልም። ያ እሺ፣ እዛ ጋር እየቀረስኳችሁ ነበር። ኦኬ እሺ፣ ፍቅረኛ ከሆናችሁ የሆነ ደስ ያለው ስሜት ምናምን ነገር አለ። አንተ ጥያቄ ልጠይቃችሁ? እሺ፣ ፍቅረኛሽ የውጭ ዕድል መጥቶለት ቢሄድ ትፈቅጂለታለሽ? ሲጀመርም አይሄድም ነው። ኧረ እኔንማ ትቶኝ አይሄድም። ሲጀመር እሱ የታወቀ ነገር ነው። ማለት ምን ማለት ነው? አሁን የውጭ ሲጀመር የእሱን ጸባይ ሳታውቀው እንዲህ ቀላል ሄዳለሁ ማለት መድኃኒዓለም እኔ ለምን ትሰናብትሄደው እንዴ? ከውጭ ጋርማ ራስሽን አተነጻጽሪ ማለት አልገባኝም። ኖ ምንም አልገባኝም ምናምን አለም ማለት ከኔ ውጭ አስበልጣለሁ ነው። ውጭ በውጭ እንዴ ውጭ ቢሆንስ ውጭ ምንድን ነው? ውጭ ባይዘው ይሄ ነገር አሁን ለምሳሌ የውጭ ህይወት ቢመጣልኝና እኔና አንቺ ወይ ስንወስደው ማለት ከኔና ከውጭ የትኛው ነው የምትመጣው? ውጭውና ይሄ እኮ ጥያቄ ምን ማለት ነው? ረጋ በይ። ምንም አይደለም እኮ ግራ ያጋባናል። እስኪ እንግዲህ ማለት ከኔና ከውጭ ቤቢዬ እውነት ውጭ በልቶብኝ ነው? ቀላል ይበልጥብኛል ማለት ነው። እስከ ዛሬ አብረን ስናሳልፍ የነበሩት ነገሮች ስትለኝ የነበሩት ነገሮች እሱ እንደዛ አይደለም። ከምንም ጋር ላላወዳደርሽ እችላለሁ፣ ግን ከውጭ ጋር ላላወዳደርሽ እችላለሁ ማለት አልገባኝም። ውጭ ሀገር ምንድን ነው ማለት ከኔ ይበልጥብኝ ይችላል ማለት ነው። ወንድሜ መግባባት አለ እንዴ ነው? ውጭ ከኔ በላይ ነው። አረባካችሁ ጋይስ ምንድን ነው እንዴ ማለት ረጋቤ ማለት ነው ማለት ነው። እኮ ረጋቤ አሁን እዚህ ጋር ካልኩ ብራዘር የምሬን ነው። ስሪስሊ የውጭና ሚስት እኔን መሰለኝ ፍቅረኛ ኖርማሊ ስላልተጋቡ ብራዘር ከውጭና ከሷ ምናምን ተባለ። ጀመረን በመጀመሪያ ደረጃ እንደዚህ አይነት ጥያቄ አይጠየቅም። ለወደፊት ማለት ነው። ምን ችግር አለው? ምን ማለት ነው? ይሄ ምን ታውቃለህ ቢጠይቅሽ? ምን ማለት ነው? እኔን እስከ ዛሬ አብራኝ አለሁልሽ ምናምን ስትለኝ ነበር። አንቺ አሁን ለምሳሌ ከኔና ከውጭ እድል ብታገኝ እኔ ሂጅ አለሽ? ምን ነው? አላወዳድረው እሱ ችግር የለውም። እሱ ሲመጣ ነው የምናየው። ይምጣ እንጂ ችግር የለውም። እሱ አይሰማም። ወይኔ በጌታ ምን ማለት ነው? ምን ማለት ነው? ኧረ በእናትሽ እኔ ከውጭ ጋር አንቺ ጋር ከውጭ በጣም ነው የሚበልጥብኝ። ከዛሬ በኋላ አጠገቤ እንዳትደርስ እንዴ! ገደል ግቢ አንቺ ራሱ ጠንጋራ ሴት ይመጣለሽ። ኧረ አባቆይ ተረጋጋ እንዴ! ተረጋቢ ይላል እንደዚህ አሩን ብቻ እዚህ ጋር ሀሳብ መስጠት ይከብዳል። ግን እንደኔ ብዙ ሰው ውጭ ሄዶ ምንድን ቪዲዮ ላይክ እና ሰብስክራይብ እንዳይረሳ ሼርም አለ በጓደኞቻችሁ ምናምን ሼር አድርጉልኝ። እኔ ራሱ
የተጣሉ ፍቅረኛ ማቾች እስኪ ምንድነው ሪአክሽን? እዚህ ብቻ ምን ትሰራለህ? ብቻዬን እንኳን አይደለም። ፍቅረኛ አለችኝ። ፍቅረኛ አለ? እንተዋወቃታ፣ እንቀመጥ። የለችም መሰለኝ ተጨናነቀችው። የት አለች ታዲያ? አለች፣ ጠረቻት። ኦኬ እናት አንድ ነገር ተባባልሽ። ምን ነበር? የድሮ ፍቅረኛዬን እዚህ ፍቅረኛ ያለች ብያት ነበር። ኦኬ እንደ ፍቅረኛ እና እኔ ምን አገባኝ? እንደ ትብብር እኮ ነው የጠየቅሽ እንዴ? ምን ችግር አለው? ከከፈልከኝ ምን አገባኝ? እሺ ማኒዝ ፓወር አለ። ማኒዝ ፓወር ተዋውቃል። ሰላም ኢግኖር ገጫት። እነዚህ ደግሞ ምን ችግር አለው? ያ በገንዘብ የተገዛ ፍቅረኛ ማችን በነገር ላይ ቀለበት አድርጎልኛል። ልታስቀነው ነው የመጣች። አያችኋት? እሷም እርጉዝ ነች። እርጉዝ ነኝ። አይደረግም እንደዚህ። ኦኬ 200 ከዚህ ሲከፍላት ለካ ቀልደኛ። የተነጋገርነው በብር ነው አይደል? ኦኬ አይደረግም እንዴ? ምን ችግር በጨርሽ እሷ መጀመሪያ ማውቂው ነበር። በቃ የኮንትራት ሰዓት ያልቋል። እበቷን ማለት አንዴ እሷም ከስታ ነው። ወይኔ በጌታ ይሄ በጣም ያበደ የምር መታረቃችሁ። ላይክ ሰብስክራይብ እንዳይረሳ ጋይስ። ምንም ላይክ ሰብስክራይብ ፕሊዝ። ተጫወቻ ምንድነው? ዝም አልሽ ተጫወች እና ፈርስት ዴት ላይ ምንድነው የሚመችሽ? ፈርስት ዴት ላይ መጸለይ። እንደውም አሁን ለምን አንጸልይ? እሱ ሌላ ነገር ይስተገት ጨፍና። እሺ ፈጣሪያችን ሆይ ቀናችንን ባርከው። አሜን። ባሰብከው ላይ አሜን። ፍቅርህን ብቻ ነው የምንፈልገው። ገንዘባችንን እንዳለ ጥርግ አድርገው ወሰደው። ምን አልሽ? ጸሎት አይቋረጥም። ጸሎት አይቋረጥም። አትዘምለጸ በቃ ካልተገዛ እስኪገባን ድረስ ሰባብረ ወይ እንደዚህ አይደረግም ጋይስ። ምን ይባላል? ታረጊ ነው እንዴ መጣሽው? ምን ሆነ ነው? እስክንጨርስ አትጠብቅም እንዴ? ራስሽን ቻይ። እሺ ልጨርስ ነው። ዝም በል በቃ እኮ እስኪ ይሄን መልካም ልጅ መልካም እንደሆነ አቆየው። አሜን። አሁኑኑ ጥራውና በቤትህ አቆየው። ውጭልኝ የኔ እናት። አይ አይደለም ውጭ ውጭልኝ። ትንሽ አለች። ውጭ በቃ ለዳው ነው እንደዚህ ሁለተኛ እንዲህ ልጁ ስንት ነገር እያሰበ ልገዩ ነው። እንዲህ ምን አስበሽ ነው? ይሄ ደግሞ ጭራሽ አይደረስባችሁ። እንዲህ ስብርብር ነው የሚያደርጋችሁ። በስመ አብ ደረቱ እንዲህ ልጁ ትሬንዶች እዚህ ኦኬ ጂሰስ ዛት ዋን ጋይ ይላል 1 ማይ 5 ባይዘይ ለሱ ምርጥ አድቫንቴጅ ነው የፈጠሩለት። ለምንድን ነው ካላችሁኝ የሱ በቃ አሪፍ ነው የሆነለት። ለምን ይሄ ሰው እንደዚህ ሲያያችሁ ምናምን ቫይራል ትወጣላችሁ። ገብታችኋል? ሜቢ ለሱ ምርጥዬ እኮ ነው ያደረጉለት። ሰዓቱ እንደዚህ ካልተደረገ ሌላ ሲስተሙ አይመጣማ። ያላችሁ ያለ አማራጭ ቀለበት ይዞ ነው ቀለበት ይዞ ቀለበት ይዞ ነው ይወጣች ነው ጃዝ ሶስት ሰው አንድ ምን ያህል እሱ እንግዲህ ሰርፕራይዝ ሊያደርግ ነው። 3 ወንድ ወጣለት። ምንም ማድረግ አይቻልም።
እንደዚህ አይነት ሲቹዌሽንም አለ ጋር አቤት አዘሪ እኔ አስቸግሬው ታውቃለህ በእድሜ እኔ እዚህ ከመጣሁ ጀምሮ አስቸግሬው ታውቃለህ ኧረ በፍጹም እንደው ተመራርቀን አይደለም እናልፈው ስለዚህ በጣም እኔ እና አንቺ ምን ፈልገሽ ነው እንደው እኔ ጠንበረ እኔ ሲጀመር እኔ ራሱ ለምንድን ነው የሰዎች ሁሉ አንቱ የሚሉት እርሶ እኮ ገና ትናንትና ዳዴ ለመደው አይደል እርሶ እኮ ገና ቡቁ ቀላል ልጅት እርሶ ገና ልጅ እኮ ነው ትውላ ነጠላ ጨምሮ አይሆናችሁም እኮ እርሶ ቀሚሳችሁ ራሱ የተቀደደው እንትን ብሏችሁ አይደል ትናንትና ስለተገዛላችሁ እኮ ምን ሆነሽ ነው ምን ፈልገሽ ነው አትቀላም የኔ ቆንጆ ጠንበ የኔ አንቺ ሰዎች የምፈልገው ነገር ሲኖር እንደዚህ ነው ማለት እንደ ፊትሽ ራሱ እኮ እንደ አዲስ የተወለደ ይሄ ጻንቂ ጥቆ ነው የሚለሰልሰው የኔ እንደው እባክሽ ምን ፈልገሽ ነው ምን ልስጥሽ ለማና ነገር ልታመጋግስ አይደለም እባክህ እንደው ግግል ምንድን ነው ለምኘው ትናንትና የለበስኩትን ልብስ ዛሬም ደግሜ ለበስኩት ትናንትና የተገዛ ልብስ ጠዋት ፒዛ ነው የበላሁት እንግዲህ አስቡ በጠዋት ፒዛ በልቼ አስቡ ትራስ አሁን ለራትሽ ደግሞ ምን ፈልገሽ እኮ ለራቴ የምበላው አጣሁ እና ምን ልስጥሽ ተናገሪ በቃ ትንሽ ቁጥብ ያልሽ ትንሽ ዘይት ኧረ እባክሽ ዘይት ተከራይነች እንደ እኔ እኮ ልጅ ውድ ስለሆነ አሰሪኝ ነው የጠየቁት ሌላ ነገር ለምኝ ዘይት አልሰጥም እንግዲህ ዛሬው ቪዲዮአችን እዚህ ጋር ያልቃል እዚህ ጋር በቃለ ኔክስት ቪዲዮ እስክንገናኝ ሜቢ አሪፍ አድርጋችሁ እንደምትጠብቁኝ እንትን አልልም ሳምንት ቪዲዮአችን እስክንገናኝ ሰብስክራይብ ላይክ ሼር ኮፒ ሊንክ ይፈልጋል አካውንቴ ምንም የተንቀሳቀሰ አይደለም ላይክ ባደረጋችሁት ቁጥር ደግሞ ፑሽ ያደርገዋል ስለዚህ ፕሊዝ ሰብስክራይብ አድርጉኝ ኔክስት ቪዲዮ እስክንገናኝ ስለተከታተላችሁኝ አመሰግናለሁ ቻው